ከ26 ዓመታት በፊት የዓለም እግር ኳስ በቀጣይ ለሚሆነው እሱም መመልከት እድለኝነት እንደሚሆን ምናልባትም ከአንድ ሰው በቀር ማንም እርግጠኛ አልነበረም። ተጫዋቾች ማሊያውን ለማግኘት ተዋክተዋል። ደጋፊዎች በኩራት ዘምረውለታል። እንዲጠሉት እድል ያልሰጣቸው ደግሞ ቆመው አጨብጭበዋል። በልባቸው ለዘላለም ያስቀመጡት የዘመሩለት እሱ ንጉስ ነው ይላሉ። በ1999 ከጣሊያን ዩቬ የአርሰናል ውዱ ፈራሚ ሆኖ ሃይበሪ ላይ ለመጀመሪያ ጊዜ ስሙ ተጠራ። የንግስናው ታሪክ በዚህ ክለብ ይጀምራል። ቴሪ ዳንኤል ኦንሪ በወቅቱ ማን ነው፣ እንዴት፣ ለምን ጥያቄዎች ከዳር እስከ ዳር ተስተጋብተዋል። እሳቸው የተሻለውን ያውቃሉ የሚባልላቸው አርሰን ቬንገር ጆሮ አልሰጡም። ምክንያቱም ደግሞ ቀጣዩን ጠንቅቀው ያውቃሉ። ያ ታዳጊውን በዩቬ 1 እና 2 ጨዋታዎች ብቻ ያሳመናቸው አልነበረም። ቀደም ብለው በፈረንሳዩ ሞናኮ በለጋ እድሜው ጠንቅቀው ያውቁታል። በዋናው ቡድን እድል ቢሰጡትም የአብሮነት ጊዜያቸው 4 ብሎ 100 ጨዋታ ሊል አልቻለም። ምክንያቱ ደግሞ ኮከቦችን ማደን መስራት የተካኑት አርሰን ቬንገር ከሞናኮ ጋር መለያየት ነበር። ከአመታት በኋላም የ1998 ዓለም ዋንጫ መጣ። እድሉን አገኘ። አዘጋጁ ሀገር ፈረንሳይ ብራዚልን ስታድ ፍራንስ ላይ አሸንፋ ዋንጫውን በአገሩ አስቀረች። ይህ ዓለም ዋንጫ መንገዳቸውን ጠርጎላቸዋል ከሚባሉ ተጫዋቾች አንዱ ቴሪ ኦንሪ ነበር። ስኬታማ እንደሆኑ ከሚነገርላቸው ተርታ የሚሰለፉት ሊፒ ባልዘለቁበት ዩቬ ቤት አስፈረሙት። ከአሰልጣኝ ሊፒ በኋላ በካርሎ አንቸሎቲ ጥሩ የጨዋታ እድል ቢያገኝም በቱሪን ግን ልቡ አልረጋም። በ1998-99 የውድድር ዓመት መጠናቀቂያ ወደ ሀገሩ የሚያደርሰውን አውሮፕላን ተሳፈረ። በዛው ጉዞ አንድን ሰው አገኘ፣ አሰልጣኝ አርሰን ቬንገርን። እዛው ፕሌን ውስጥ ነበር አርሰናልን መቀላቀል እፈልጋለሁ ያልኳቸው ብሎም ነበር። ከዛ በኋላም ለተጨማሪ የውድድር ዓመት ቱሪንን አልረገጠም። በ16 ጨዋታዎች ተሰነባበቱ። ይሁን የተባለው ሊሆን ግድ ነውና አዲሱን የህይወቱ ምዕራፍ የሙያ አባቴ ከሚላቸው አርሰን ቬንገር ጋር ሀብሎ የጀመረው። ወደ ክለቡ ሲመጣ የነበረውን ስሜትም ከአርሰናል ይፋዊ ድረገጽ ጋር በነበረው ቆይታ እንዲህ ሲል አስታውሶ ነበር። የዓለም ዋንጫን አሸንፌ በመጣም በዛ ቡድን ውስጥ ማንም ነበር። ስማቸው የገዘፈ ተጫዋቾችን የያዘ መልበሻ ክፍል ነበር። እግር ኳስ ጥበቧን ታሳይበታለች በተባለበት ሃይበሪ ጅማሮ ያለ ትግል አልነበረም። ህልሙ ላይ ተስፋ ሊቆርጥ የተቃረበባቸው ቀናቶችም ነበሩ። ከለመደው የመጫወቻ ቦታ የመስመር ተጫዋችነት ወደ አጥቂነት መምጣቱ፣ በወቅቱ አርሰናል የአኔልካን ተተኪ የሚያፈላልግበት ጊዜ መሆኑ የመገናኛ ብዙሃኑ ከኒኮላስ አኔልካ ጋር ለንጽጽር ያቀረቡት ነበር። እነዚህ ምክንያቶች የአእምሮ ጥንካሬውን የፈተኑ ነበሩ። በአንዱ ቀንም የአሰልጣኝ አርሰን ቬንገርን ቢሮ አንኳኩቶ አጥቂነት በቃኝ ሊል ዳርቶ እንደነበር ግን እግሮቹ እንዳልፈቀዱለትም ይነገራል። በመጀመሪያዎቹ 8 ጨዋታዎች እድል ፊቷን አዙራበታለች። በ9ኛው ጨዋታ ከሳውዛምፕተን አርሰናልን አሸናፊ ቢያደርግም በአውሮፓ ሻምፒየንስ ሊግ ደግሞ አመቻችቶ ቢያቀብልም የአኔልካ ስም በእትሞች ላይ አልጠፋም። አዲሱ ልጃችሁ አኔልካ ቀልዶ የሚያገባውን እሱ መጠቀም አይችልም ይሉትም ነበር። በ1999-2000 የውድድር ዓመት መገባደጃ አርሰን ቬንገር አንድ ነገር አሳዩ። የዴኒስ ቤርካምፕና የቴሪ ኦንሪን ጥምረት ያኔ የተለየ ተጫዋች ሆኖ ታየ። ውበት የታከለባቸው ግቦች ከአስደናቂ የጨዋታ እንቅስቃሴ ጋር። ከጨዋታዎች በኋላም አርሰን ቬንገር ይሄ ጅማሮ ነው፣ ለቀጣዩ ተዘጋጁ ሲሉ ይደመጡ ነበር። እምነታቸው ፍሬ ማፍራት ጀመረ። 2001-2 የውድድር ዓመት የሊጉ ከፍተኛ ግብ አስቆጣሪ ሆኖ አጠናቀቀ። ክለቡ ኦልትራፎርድ ላይ ሊጉን አሳካ። በዛው ዓመትም ኤፍኤ ካፑን አከለ። ብዙ ክለቦች ሰለባ ሆነዋል። የጥምረት ታሪካዊ ነው ሲሉም ተደምጠዋል። ቴሪ ኦንሪ ካቆመበት ቀጠለ። በ2002-3 የውድድር ዓመት የወርቅ ጫማውን በቫን ኒስትሮይ፣ ሊጉን ደግሞ በዩናይትድ ቢነጠቅም በኤፍኤ ካፕ ዋንጫ አጠናቀቁ። ያስጨበጨቡ ማራኪ ግቦችን ከመረብ አሳርፏል። አልፎም 23 ለግብ አመቻችቶ አቀብሏል። በርካቶች 2003ን ሲያስቡም ባላንዶሩን አይረሱም። ሲገባው ያጣውን እያሰቡ ይብከነከናሉ። በታሪካዊው የ2003-4 የውድድር ዓመት የቤርካምፕንና የኦንሪ ጥምረት የሚያፈራርስ አርሰናልን ካለ ሽንፈት ዋንጫውን ከፍ ከማድረግ ያስቆመም አልተገኘም ነበር። በባላንጣቸው ሜዳ ሊጉን ከፍ አደረጉ። በግሉም የሊጉንና የአውሮፓ የወርቅ ጫማውን ጠራርጎ ወሰደ። አርሰናል የብዙዎችን ልብ እንዲገዛ ያደረገ ተጫዋች ነው። ተከታዩ ዓመት በሊጉ ዋንጫ ባይታጀብም ኤፍኤ ካፕ እንዲሁም በግሉ የአውሮፓ የወርቅ ጫማን በወቅቱ ቪያሪያል ከነበረው ዲያጎ ፎርላን ጋር ተጋርቷል። ከፓትሪክ ቪራ ክለቡን መልቀቅ በኋላም ክለቡን በአምበልነት መርቶ ዳግም ለሊጉ ክብር ባያበቃም በግል ስኬቶች ግን ታጅቧል። የመጨረሻ በነበረው የሃይበሪ ጨዋታ የሃይበሪው ንጉስ ዊጋን ላይ ባስቆጠራቸው 3 ውብ ግቦች ሜዳውን ስሙ ተሰነባብቷል። ከዴኒስ ቤርካምፕ ከእግር ኳስ መገለል በኋላም ከአዲሱ አጣማሪው ሮቨን ቫን ፐርሲ ጋር በ2006 ክለቡን በአውሮፓ መድረክ ከፍ ለማድረግም ተቃርበው ከህልምነት ሳይዘል ቀርቷል። የአውሮፓ መድረክ ሲነሳ የነገሰባቸው የቤርናባው ጁሴፔ ሜዛ አይረሴ ናቸው። በዴቪድ ዴን ትልቁ ሚና ተወጭነት 4 ዓመታትን በውሉ ላይ አርከለ። ለደጋፊዎች እፎይታ ይሰጠም ነበር። ብዙም
ሳይቆይ ግን የደጋፊዎች ጭንቅ ጊዜ መቃረብ ጀመረ። 2006-7 የውድድር ዓመት ንጉሱ በጉዳቶች እንዳሻው ያልሆነበት ዓመት የፈሩት ይደርሳል እንዲሉም በጠላቶቻቸው ፊት አንገታቸውን ቀና ያደረገው እጃቸውን በአፋቸው ያስጨበጠው 14 ቁጥር ለባሹ ንጉሳቸው ቴሪ ዳንኤል ኦንሪ ተሰናበታቸው። Arsenal will always be in my blood and in my heart. የዴቪድ ዴን መልቀቅ የአርሰን ቬንገር ቆይታ ለመረጋገጥ ምክንያት ናቸውም ተባለ። ከሰሜን ለንደኑ ክለብ ጋር በይፋ ከተለያየ በኋላ ካምፕኑን መዳረሻው አደረገ። በመጀመሪያው ሙሉ የውድድር ዓመት በ19 ግቦች ከፍተኛ ግብ አስቆጣሪ ሆኖ አጠናቀቀ። የሱ የሜሲና ኢቶ ጥምረት ገናና በነበረበት ዓመት ዋንጫዎችን ጠራረጉ። ላሊጋ፣ ኮፓ ዴል ሬይ፣ አውሮፓ ሻምፒየንስ ሊግን አሳካ። በቀጣዩ ዓመትም የስፔን ሱፐር ካፕ፣ ዩኤፋ ሱፐር ካፕና የፊፋ የዓለም ክለቦች ውድድሮችን አሳኩ። ከነዚህ ዓመታት በኋላ የፔድሮ ሮድሪጌዝ በዋናው ቡድን ተመራጭ መሆን የቴሪ ኦንሪን የመውጫ ጊዜ አፈጠነ። በኒውዮርክ ሬድ ቡልስ ለዓመታት ቆይታ አደረገ። የአሽሞኖሞናትን እግር ኳስ በይፋ ከመሰናበቱ በፊት ዋን ላስት ዳንስ እንደሚሉት ልቡ ላይ ወደ ታተመው ክለብ ዳግም በውሰት አመራ። በ228 ግቦች የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ለሆነው ቴሪ ዳንኤል ኦንሪ የሰሜን ለንደኑ ክለብ ለክብሩ ሐውልት አኑሮለታል። 2014ም በይፋ ጫማውን ሰቅሎ ወደ አሰልጣኝነት አመራ። ከክለብ ክብሮች ባለፈ የዓለም ዋንጫ፣ የአውሮፓ ዋንጫ አሸናፊው የባላንጣ ክለብ ደጋፊዎችን ልብ